እንግዲኛ ዝቅተኛ ክሪያቲን ደረጃ ማለት ምን ነው? ስለዚህ አንደኛውን ክሪያቲን ምን እንደሆነ መረዳት አለብን። ክሪያቲን በጡንቻ ውስጥ የሚሰራና ወደ ደም የሚለቀቅ ንጥረ ነገር ነው። ስለዚህ የክሪያቲን መጠንህ ሁልጊዜ በቀጥታ ከጡንቻ መጠንህ ጋር የተያያዘ ነው። ስለዚህ ዝቅተኛ ክሪያቲን ሲኖርህ ምሳሌ አንድ ወንድ ሰው መካከለኛ የተገነባ አካልና ክብደቱም ከ60 ኪግ ዙሪያ ከሆነ እንዲህ ማለት ነው። የሚጠበቀው ወይም የተገመተው የክሪያቲን መጠንህ ከ0.8 እስከ 1 ወይም ከ1.1 በታች መሆን አለበት። ከዚያ በታች ከሆነ ወይም የሚሞክረው የፈተና ዝቅተኛ እሴት ከዚያ በታች ከሆነ ይህ ማለት የጡንቻ መጠንህ ዝቅ ነው ማለት ነው። ይህም ማለት የፕሮቲን በቂ አትበላም ማለት ነው። ጡንቻዎች በመቀነስ ላይ ናቸው። ይህም መልካም አይደለም። በረጅም ጊዜ ሲቀጥሉ እነዚህን ነገሮች ሲደርሱ የጡንቻ መጠን ሲቀንስ፣ ክሪያቲን ሲወርድ በሰውነት ውስጥ የተወሰነ የቁጣ ማህበረሰብ ሊኖር ይችላል። ይህም ማለት አበል እንዳልበላህ እና በቀላሉ በሽታዎችን ማግኘት እንችላለን ማለት ነው። ስለዚህ ዝቅተኛ ክሪያቲን ማለት ዝቅተኛ የጡንቻ መጠን ማለት ነው። ይህም ማለት በቂ ፕሮቲን አትበላም ማለት ነው። ስለዚህ ክሪያቲንህ በዝቅተኛ ደረጃ ሲሆን ምን ያህል የጡንቻ መጠን አለህ? በአመጋገብህ የት ችግር እንዳለ ማረጋገጥ አለብህ። ከዚያም አመጋገብህን መቀየር አለብህ።